ሰላም ሰላም እንዴት ናችሁ? ጤና ይስጥልኝ የተከበራችሁ የዚህ ቻናል ቤተሰብ እንዴት አላችሁ? ዛሬ በዲቨሎፕመንት ኢኮኖሚክስ ቻፕተር ተገናኝተናል። በድጋሚ ስለተገናኘን በጣም ደስ ብሎኛል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እንድትከታተሉ ስል ጋብዛለሁ። ዛሬ ዲቨሎፕመንት ኢኮኖሚክስ ምን እንደሚመስል በአማርኛና በእንግሊዝኛ ፒዲኤፍ ተዘጋጅቶ መጥቶላችኋል። ከቻፕተር 1 ስንጀምር ዲቨሎፕመንት ኢኮኖሚክስ ቻፕተር 1 ኤግዚት ኤግዛም ፕራክቲስ ኩዌሽን አለ። የመጀመሪያው ጥያቄ which one of the following statement best describes the difference between economic growth and economic development ነው የሚለው። ይሄ በአማርኛ ዘወቅታዊ ዝቅ ብሎ በኢኮኖሚ እድገት ግራውዝ እና በኢኮኖሚ ልማት ዲቨሎፕመንት መካከል ያለው ልዩነት በተሻለ ሁኔታ የሚገልጽ የትኛው ነው? ሀ ኢኮኖሚያዊ እድገት የጥራት መለኪያ ሲሆን የኢኮኖሚ ልማት ግድ የቁጥር መለኪያ ነው። ለኢኮኖሚ እድገት የሚያመለክተው ሀገር ውስጥ ጥቅል ምርት ወይም ጂዲፒ መጨመር ብቻ ሲሆን ኢኮኖሚ ልማት ግን መዋቅራዊ ለውጦችና የኑሮ ጥረት ማሻሻልን ያካትታል። አመርኋ የኢኮኖሚ እድገት እና የኢኮኖሚ ልማት ፍጹም አንድ ናቸው። የኢኮኖሚ እድገት ከመከሰቱ በፊት የግድ ኢኮኖሚ ልማት ቀድሞ መከሰት አለበት ይላል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ዘ ሂውማን ዲቨሎፕመንት ኢንዴክስ ኤችዲአይ ኢዝ a composite index that measures development through which three dimension በአማርኛው የሰው ልጅ ልማት አመለካከት ወይም ኤችዲአይ ልማትን በየትኞቹ ሶስት መለኪያ አማካይ የሚለካ ጥምር መለኪያ ነው? ሀ ገቢ፣ ትምህርት እና ጤና፣ ለ የሀገር ውስጥ ጥቅል ምርት ጂዲፒ፣ የዋጋ ግሽበትና የስራ አጥነት፣ አመርሃ ኢንዱስትሪ፣ ግብርናና አገልግሎት፣ የህዝብ ቁጥር እድገት፣ ወታደራዊ ኃይል። በነገራችን ላይ የእንግሊዝኛ ምርጫም አለ። ኤ ኢንካም ኤዱኬሽን ኤንድ ሄልዝ፣ ቢ ጂዲፒ ኢንፍሌሽን ኤንድ አምፕሎይመንት፣ ሲ ኢንዱስትሪ አግሪካልቸር ኤንድ ሰርቪስ፣ ዲ ፖፑሌሽን ግሮውዝ ሚሊታሪ ፓወር ኤንድ ቴክኖሎጂ ማለት ነው። ሶስተኛ አን ዲቨሎፕመንት ኢዝ ኦፍን ካራክተራይዝድ ባይ ቪስኩስ ሰርክል ኦፍ ፖቨርቲ ዚስ ኮንሴፕት ሰጀስት ዛት ያልበለጸገ ሁኔታ ወይም አንደር ዲቨሎፕመንት በድጋሚ በድህነት አዙሪት ወይም ዌዝ ሰርክል ኦፍ ፖቨርቲ ይገልጻል። ይህ ጽንሰ ሀሳብ የሚያመለክተው ሀ ከፍተኛ ገቢ ወደ ከፍተኛ ቁጠባ ይመራል። ለዝቅተኛ ምርታማነትን ዝቅተኛ ገቢ ይመራል። ይህም ወደ ዝቅተኛ ቁጠባና ዝቅተኛ ኢንቨስትመንት ይመራል። አመርፎ ፈጣን ኢንዱስትሪ መስፋፋት ሁሉም የኢኮኖሚ ችግር ይፈታል። ድህነትን የተፈጥሮ ሀብት ጥረት ውጤታማ ብቻ ነው። አራተኛ which one of the following is core value of development according to ዴኒስ ጌልት ይላል። እንደ ዲኒስ ጌልት አገላለጽ የልማት ዋና እሴት ወይም ኮር ቫልዩ የሆነ የትኛው ነው? ሀ በእንግሊዘኛው ኤ subsistence or the ability of to meet basic needs, B self esteem or to be person, C freedom from servitude or to able choice, D all of the above ይላል። በአማርኛ የመኖር ዋስትና ወይም መሰረታዊ ፍላጎት የማሟላት አቅም፣ በራስ መተማመን ወይም ክብር፣ ሰው የመሆን ስሜት፣ አመርኳ ከጥገኝነት ነፃ መሆን ወይም የመምረጥ አቅም መኖር ሁሉም ምርት ናቸው ይላል ማለት ነው። እኒህን ጥያቄ መልሳቸው የመጀመሪያው ለ ነው። እንግዲህ እንደምታዩት እድገት ቁጥር ለውጥ ሲሆን ልማት ግን የጥራትና የመዋቅር ለውጥ ይጨምራል ይላል። ሁለተኛው ኤችዲአይ ነው። ጤና ትምህርትን የነፍስ ወከፍ ገቢን ያካትታል። ሶስተኛው የድህነትን አዙሪት የሚያሳየው ዝቅተኛ ገቢ ለኢንቨስትመንት የሚሆን ቁጠባን እንዴት እንደሚያሳጣ ነው። አራተኛ ልማት መሰረታዊ ፍላጎት የማሟላት ክብርና ነጻነት የማግኘት ያካትታል ማለት ነው። ሌላው
ዲቨሎፕመንት ኢኮኖሚክ ቻፕተር 1 አዲሽናል ፕራክቲስ ኩዌሽን አለ። አሁንም አምስተኛ which one of the following concerned a structure change that occurred during economic development? በእንግሊዘኛው an increase in the share of agriculture in total output GDP, B a shift of the labor force from agriculture to industry and service, C a decrease in the rate of urbanization, D reduction ነው reduction in the use of technology in production ነው። በኢኮኖሚ ልማት ወቅት የሚከሰቱ መዋቅራዊ ለውጥ ስትራክቸራል ቼንጅ ተብሎ የሚታሰበው የትኛው ነው በአማርኛው? ሀ በጠቅላላ ምርት ወይም ጂዲፒ ውስጥ የግብርና ድርሻ መጨመር፣ ለ የሰው ኃይል ከግብርና ወደ ኢንዱስትሪ እና አገልግሎት ዘርፍ መሸጋገር፣ አማራ የከተማ መስፋፋት ወይም አርባናይዜሽን ምጣኔ መቀነስ፣ ምርቱ ሂደት ውስጥ የቴክኖሎጂ አጠቃቀም መቀነስ ይላል ማለት ነው። ሌላው ወደ ስድስተኛው ጥያቄ ዘ ካፓቢሊቲ አፕሮች ቱ ዲቨሎፕመንት ዊች ኢምፓዚስ ዋት ፒፕል ካን ዱ ኤንድ ቢ ወዝ ፖይነርድ ባይ ኤ አዳም ስሚዝ፣ ቢ አማርትያ ሴን፣ ሲ ጆን ሚናርድ ኪንስ ነው፣ ዲ ዴቪድ ሪካርዶ ነው። ሰዎችን ምን ማድረግና ምን መሆን ይችላሉ በሚለው የሚያካትተው ችሎታ አቀራረብ ወይም ካፓቢሊቲ አፕሮች የልማት ጽንሰ ሀሳብ ፈጣሪ ማን ነው ነው ከተዘረዘሩት ሳይንቲስቶች አዳም ስሚዝ፣ አማርትያ ሴን፣ ጆን ሚናርድ ኬንስ ወይም ዴቪድ ሪካርዶ ይላል። የትኛው እንደሆነ መልሳችሁን ኮሜንት ላይ ነው የምታስቀምጡት። which measure is often ሰባተኛ ጥያቄ which measure is often used to assess the degree of income inequality with the country ነው። ኤ per capital income፣ ቢ the gain coefficient፣ ሲ the beginning mark index፣ ዲ dependency ratio። በአንድ ሀገር ውስጥ ያለውን የገቢ አለመመጣጠን ኢንካም ኢንኳሊቲ ለመለካት ብዙ ጥቅም ላይ የሚውለው መለኪያ የትኛው ነው ነው? በአማርኛ ሀ የነፍስ ወከፍ ገቢ ኦር ፐር ካፒታል ኢንካም ነው። ለ የጆኒ ኮፊሸንት ወይም ጆኒ ኮፊሸንት የሚባለው፣ አመርኋ የቢግ ማክ ኢደንስ፣ አመርኋ መ የጥገኝነት ጥምርታ። ሰብስቴብል ዲቨሎፕመንት ኢዝ ዲፋይንድ አዝ ዘ ዲቨሎፕመንት ዛት። ስምንተኛው ጥያቄ ስቴብል ዲቨሎፕመንት ኢዝ ዲፋይንድ አዝ ዲቨሎፕመንት ዛት ወይም በአማርኛ ዘላቂ ልማት ተብሎ የሚገለጸው ምን ሲሆን ነው? ሀ በፈጣሪ ኢንዱስትሪ እድገት ላይ ብቻ የሚያተኩር ልማት፣ ለ የነገው ትውልድ ፍላጎቱን የማሟላት አቅም ሳይቀንስ የዛሬው ትውልድ ፍላጎቱን ማሟላት፣ አመርኋ በውጭ እርዳታና ብድር ላይ በእጅጉ የሚተማመን ልማት፣ ለፈጣን ትርፍ ሲባል የተፈጥሮ ሀብትን አሟጦ መጠቀም ይላል። ወደ ዘጠነኛው ጥያቄ ስነድ according to the World Bank's classification country are primary grouped into income categories based on their A total population size፣ B gross national income፣ ሲ geographical land area፣ ዲ political system ይላል። እንደ አንድ ዓለም ባንክ ምደባ ሀገራት በገቢው ደረጃቸው የሚመደቡት በዋነኝነት በምን ላይ ተመስርቶ ነው ይላል። ሀ በጠቅላላ ህዝብ ብዛት፣ ለ በነፍስ ወከፍ ጠቅላላ ብሔራዊ ገቢ፣ አመርኋ በጂኦግራፊ የቆዳ ስፋት፣ መ በፖለቲካዊ ስርዓት የሚለው ነው። የእነዚህ መልስ ሞክሯቸው። አራቶችን አዛ ነግሬያቸዋለሁ። ይህንን ኮሜንት ላይ አርጓቸውና አብረን የምናይ ቀጣይ ሙሉ ቪዲዮ የምናይ ይሆናል። እስከዛ ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ ውስጥ እንገናኝ። ሰላም ቆዩ።